ልላት ነው። ታሳዝናለች ግን ልላት ነው ቺቺ እና የቻናል ቤተሰቦች ይህ ፕሮግራም በጣም ተወዳጅነት አግኝቷል። እንደምታውቁት ሁላችሁም እዚህ ፕሮግራም ላይ መቅረብ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ኢንስታግራም ላይ ደግሞ አዋሩኝ። የዩቲዩብ ቪዲዮ እየሰራሁ ነው። በእናትሽ ይቅርታ፣ ውጪ። በእናትሽ የዩቲዩብ ቪዲዮ እየሰራሁ ነው። በእናትሽ ውጪ። ፖሊስ ጸሎቴስ እስኪ ና እኔ አዎ አንተ ና እኔም ምን ያስሮጣል? እኔ ስሮጥ ለምን ትሮጣለህ? የህግ ሰው ና ሲልህ መሮጥ አለብህ እንዴ? ብሮጥስ ምን ነው? ማን ሮጦ አፋል? ለባንዲራዬ ለሀገሬ ስል ነው አይሮጥኩት እንዴ? በእኔ መሮጥ ምን ነው? አንተ ምን አስከተለኝ? ምልህ ቆይ አንተ ከዚህ በፊት ወንጀል ፈጽመ ወይ ወንጀል ላይ ተሳትፈህ ታውቃለህ? መቼ? ከዚህ በፊት? ኧረ እኔ ምንም ንጹህ ሰው ነኝ። አይ ሁኔታ ሳይ አላማረኝም። እስቲ ለማንኛውም መታወቂያ እንሰጠኝ። የማንን? ያንተን መታወቂያ ትሰጠኝ አለ። አንዳንድ ሰዎች በተፈጥሮ ረ ማለት ይከብዳቸው ሰዎች መረረኝ ለማለት መራፈኝ ሰዎች አሉ አይደል? ይሄ ደግሞ ለየት የሚያደርገው ምንድነው? ይፈጥናል። ከልክ ያለፈ ማለት ነው። አንድ መስሪያ ቤት ውስጥ ተቀጥረህ ደሞዝ በኃይለኛው ተቆረጠበት ማለት ነው። ሄድና ቢሮ ላይ ያስረዳ እኮ አሁን ለምሳሌ አብሬሽ ሉላ እንደዚህ ያላችሁ ሊያወራችሁ ነው አይደለ? እንግዳ አረጋችሁት እንዴት ነው እስኪ ለምናምን ነገር እንኳን እንደመጣ ስለጠራችሁኝ አመሰግናለሁ። ሙሉ ተቀረይ ብትቆይ ተሰበሰባችሁ ነኝ በቆል ማታም አመሰግናለሁ። እኔ በቁርጥም በተንበስ ስለሚሆን ነው ለሀገር ኢትዮጵያ የተገጠመን ነገር አለ። በቅርቡ በተንበስ ማድረግ እንችላለን። ከውስጥ ያስከው ነገር አለ አስበዋል። ይሄ ሰውዬ ደሞዙ ተቆርጦ ደሞዙ የተቆረጠበት ያውቀዋል። ደሞዙ የተቆረጠበት ተቆረጠበት ሄደ ይቻል ሰላም ነው ጌታው ሰላም ጌታችሁ ለነቁጤ መጥቼ ነበር። መጀመሪያ የሚላት ነገር ትሰማለች። ምን ነው ምናምን ቁጭ በል መቀመጥ አልፈልግም። ተግሪፉ ተቀመ የመጣ ነገር አለ ገበቆርቱ ማማወራት ፍንቅጥ ቁጭ በል መቀመጥ ለቆንኩ ምንድን እየቆረጣችሁ መቀመጥ አብርሃም በአሚን ረጋ ብለህ የሆነብህን ነገር ትናገራለህ እና ገባ ቀጥላብሽ እኔ ወሉት አቶዞች ይባላሉ። አቶዞች እኔ ልጆች አሉ። እሺ ልጆች አሉ። ከ5000 ብር ደሞዝ ላይ ለቤት ኪራይ ከፍዬ እሺ ቤት ኪራይ አተከመቱ ምንድን ነው ይጫርጂ አተከመርጂ ተከበከከም አለግመቱ ትራንስፖርት የለም አለግመቱ መገበዳ እንዴ ከሱምንቴ አልሙዝ ያደረንዴ አገራልንቴ አብዝተ Yeah, my Rasta. እሙዬ ጭንቅላትሽ ላይ ያለው ፈረስ ያስጠላል። መቼም ተገትሮ ከሚላከፋ አህያ ይሻላል። አባ በእናትህ 5 ብር ነው ያለኝ ይሄን ጫማ አስፋልኝ። ኧረ በእናትሽ በ50 ብር ነው የምሰፋው። ኧረ እባክህ ማደንዘዣ ወቅቶክ ነው እንደምትሰፋው። አይ መከራ ምን ሆንክ? እስቲ ቀና በልና ተመልከት። ነሻ እረፍቴ ዋይ ከማንም በላይ ማማሌላ
እያለመጣችሁ እንዳይሆን አመዳም አርጓታል እንጀራና ወጡ ለዚህ እህታችን የባዝሊን አዋጡ ኢሞሽን ያላማረኝ አበድኩኝ ልዳር አደረ እንደሚባል እንግዲያው ቸኮለ ወደድኳ በዛ ሲገባም ሲወጣ ሊናድ ነው መሰለ የፍቅር መልካም ያወቀው ነገር ማፋገኝም ፍቅር ያወቀው ነገር ማፋገኝም ፍቅር ያላማረ አው